እንዴት አመሻችሁ? አይሚዬ የደረሰብሽ ነገር ሁሉ ጉዳት ነው። ትልቅ በደል በደለሽ፣ ትልቅ ጉዳት ጎዳሽ። ከአሁን ጀምሮ ልጄ የራስሽን ህይወት ፈልጊ። እባክሽን ሁልጊዜ እየነገርኩሽ ነው፣ ቪዲዮ እየሰራው ነው ልጄ። እንዴ አንቺ እኮ ከሱ የበለጠ ሸበላ ማምጣት ትችያለሽ። የህልዋ ነገር ነው ብለን ነው እንጂ ዝም ብለን የምናየው አትለያዩም በሚል ነው እንጂ አንቺ ከሱ የተሻለ ማምጣት ትችያለሽ ልጄ። ህይወትሽን ፈልጊ። አንቺም አንድ ቪዲዮ ላኪና ቦይስ ላኪለት፣ እንደ ቅዱስ አርጊ። በቃ ስሪ። አንቺም ስራ አትፍቺ፣ ተኮራምተሽ ቤት አትቀመጪ። ቁልፉን አስቀይሪ። እንደ ቅዱስ ያለ ሸበላ አምጪና እሱም ያን ጊዜ ይቃጠል። በቃ የልብሽን አንቺ ነሽ የምታውቂው፣ የምታረጊውን አንቺ ነሽ የምታውቂው። እሾህም በሾህ ነው ልጄ፣ እሾህም በሾህ ነው። ቁጭ ብለሽ ባዶ ቤት እንዳታለቅሽ አይሻለሁ። ትራስ መወርወር ምናምን መወራጨት አያስፈልግም። ትጎጃለሽ። ለማን አባቱ ብለሽ ነው? ወንድ ብሄድ ወንድ ይተካል እኮ። ምን ሆነሽ ነው ልጄ? ራስሽን ጠብቂ። አይሚ ውለሽ አትደሪ እባክሽ። ጋሽዬ የአይሚ አባት ልጆ እንድታብድ ነው ዝም ብሎ የሚያዩት። የወንድ ዘመድ እንኳን መኪና ተገዝቶለታል፣ ቤት ተሰርቶላታል። እናትየዋ እሷ ምንም የያዘችው ነገር የለም፣ በወሬ ነው እንጂ የራሱ ቤት ነው። ያም በራሱ ስም ነው የሰራው። ገና ስም አዘዋውርልሻለሁ ብሎ የተስፋ እንጀራ ነው ያበላት። የማትበላው እንጀራ ነው። ልጆን ከሳተ ያውጡ። እልታይዛ ባዶ ቤት ውስጥ ከምትሞት በንዴት ልጆን ማትረፍ አይችሉም ጋሽዬ። ኧረ በስመ አብ ወልድ ወመንፈስ ቅዱስ። እንዴ እና አብርሃም ወንድሞቿ እነ ኤፍሬም ምን ነው ልጆቼ? እህታችሁ ስትቃጠል ታናሽ እህታችሁ አዝላችኋት የምትዞሯት የምትወዷት ብሩክ ሲጫወትባት ለምንድን ነው ዝም ያላችሁት? በእናታችሁ እንዴ! እናትየዋስ ምንም አያውቁም። ጋሽዬ እኮ ያያሉ፣ ቲክቶክ ያያሉ። እባክዎትን ጋሽዬ እንዴ ሃይሚን ከዚህ ከእስር ቤት አውጧት፣ ከእሳት አውጧት። እንዴ በእኔ የደረሰ ለማንም አይድረስ ብላ እያለቀሰች ነው ያለችው። ምንድን ነው እንደዚህ አይነት ነገር? እንዴ ነውር አይደለ እንዴ? በጣም ያሳዝናል። ሜንሽን አርጉ፣ አድርሱልኝ፣ ለሁሉም ለእነ አብርሃምም አድርሱልኝ፣ ለኤፍሬምም አድርሱልኝ፣ እንዴ ለአባትየውም አድርሱልኝ። አመሰግናለሁ።